የዛሬው አወራውትማ ሰላህ አላህ ይድረስላችሁ እህቶቼ ማለት ነው። አጥርተው እንዲያላጠዱ ሰርተው እንዳልሰሩ ነው የሚያደርገው። በጣም ነው አወራውት። አሁን እንደውም ይሻላል መስለኛል። በሌሊት ላይ ወደፊት ያለው መኪና ማታ አትችልም። ፊት ለፊት ግዛዙ በጣም እንትን ይላል። መሳት ታደርጉ ምልል ነው የሚለው በቃ ዝም ብሎ መኪናውን ብልሽት ነው የሚያደርገው። እና ወላሂ በጣም ያሳዝናል። ምን እንደሆነ አናውቅም። አላህ ወይ ይድረስልን ነው የምለው። አዋራ በአዋራው ማለት ሌሊትም ቀንም ነው የምላችሁ። ምንም ንፋስ የለም ምን የለም። አላህ አይናችሁ በስ እህቶቼ። እዚህ እንትን ላይ ዛሬ ላይ ስራ ይበዛባችሁ። ሽባክ ክፍት ካለ በጣም ነው ስራ የሚበዛውት። ላይ ድረስላችሁ። ሌላ ምን ይባላል? አጋዣችሁን ያብዛው ነው የሚባለው። እና በጣም አዋራ ነው። ዝናብ ሰጥቶን እንኳን እንትን ባል አሁን የግዛዙ ውርድ ካደረኩት ማለት ነው። ወላሂ ግዛዙ ውርድ ካረኩት መኪናው ሙልት ነው የሚያደርገው። ግዛዙ ዘግቼ ነው ራሱ የምቀርጠው ማለት ነው። ይሁን የምታዩት አዋራ የሚመጣው ፉር የሚያደርገው አይነልም ምን የሚያደርገው። እና ሰላም ብያችኋለሁኝ። በያላችሁበት ደህና ሁኑልኝ። የተዋበች የተቀደሰች ረመዳን ይሁንላችሁ። ጁማውም ደግሞ አላህ ከሷሊሆች ጋር የሚቀበለን ያድርገን። እና አብሽሩ ላለሁኝ እህቶችም በጣም የሚያሳዝን ነው የዛሬው እና የትላንትናው አዋራ። መካም እንደዚሁ ነው። መካ ነው ያደርኩትና መካም እንደዚሁ ነው። በግድ ነው ጅዳ የገባሁት ራሱ። ከዛ 1 ሰዓት ከነስቼ 2 ሰዓት ከምናምን ነው እዚህ የደረስኩት። ለምን ቶሎ መንዳት አትችልም። አዋራው አይታይም። በዛ ላይ ንፋስ አለው። እና ራሴን ለመጠበቅ ብዬ ቀስ ብዬ ነበር የመጣሁት። ዛሬ ደግሞ ጅዳ እንደምታዩት አዋራ ነው። እህቶቻችን አጥርተው እንዳላጠዱ በመንድ